ሉምባ ዛሬ በጧት ተነስቶ በረንዳ ላይ ወንበሮቹን ደርድሮ ጓደኞቹን ጠርቶ ተረት የሚነግርበት ቀን ነው። ሉምባ እሱና ጓደኞቹ የሚቀመጡበትን ወንበር አስተካክሎ የራሱ መቀመጫ ላይ ተቀምጦ ጓደኞቹን መጠበቅ ጀመረ። ከዛም ጓደኞቹን መጠባበቅ ጀመረ። ነገር ግን የሉምባ ጓደኞች በሰዓታቸው አልተገኙም ነበር። ከቀጠሮ ሰዓታቸው አርፍደው መጡ። ሃይ ሉምባ ደህና ነህ? ሉምባም ጓደኞቹ በማርፈዳቸው በጣም አዘነ። እነሱ ግን ማርፈዳቸውን ስላላወቁ ሉምባን ተጠምጥመው ሰላም አሉት። ምን ሆነ? እሱ ግን ሰላምታ ከሰጣቸው በኋላ ስላኮረፈ ፊቱን አዙሮ ተቀመጠ። ሉምባ ምን ሆነክ ነው? የሉምባ ጓደኞችም በሉምባ ማኩረፍ ግራ ስለተጋቡ ሉምባ ምን ያኮረፈው እየተባባሉ እየተጠያየቁ አንድ ሐሳብ መጣልኝ። ምን? ሉምባ ለምን እንደተጣላን አውቃለሁ። ለምን እንዳኮረፈን ጥፋታችን ንገሪኝ። አርፍደን ስለመጣን ነው። ይቅርታን ጠይቀው። እሺ። በመስማማታቸው ሉምባ ጋር ሄደው እኩል አንድ ላይ ሉምባ በጣም ይቅርታ አሉት። ኩርፊያውን ትቶ ማዘኑን ትቶ ቅድም ስታረፍዱ በጣም ነበር የከፋኝ። አሁን ጥፋታችሁን አውቃችሁ ይቅርታ ስጠይቁኝ በጣም ነው ደስ ያለኝ። ኩርፋዬን አስረሳችሁኝ። እየተሳሳቁ ሉምባ ወዳዘጋጀው መቀመጫ ሄደው ተቀመጡ። ሉምባ ያልከንን ተረት ንገረና። እስክትነግረን እንዴት እንዳጓጓው? አዎ እኔም ጓጉቻለሁ። ቶሎ ንገረን ሉምባ። እሺ ግን ምን ነበር እንዴ? አሁን እኮ ጭንቅላቴ ውስጥ ነበር ተረቱ። ሉምባ ደነገጠ። እንዴት ጠፋኝ? ቆይ ጓደኞቼ አንዴ ጠብቁኝ። ቆይ ጓደኞቼ ሉምባ ተረቱ ጠፍቶት ነው? ሉምባ ወደ ክፍሉ ውስጥ ገብቶ መጽሐፍ ማገላበጥ ጀመረ። ነገር ግን የተረት መጽሐፉን ሊያገኘው አልቻለም። እንዴት ያናድዳል! እንዴት ይጠፋኛል! አሁን ምን ልነግራቸው ነው? ይሄኛው ያምራል። ይሄኛው ነው። ሉምባ ተረቱን አስታወስከው? ሉምባ በጣም አዘነ። ተረቱ ጠፋኝ እኮ ብሎ ለጓደኞቹ ነገራቸው። እነሱም ተረቱን ለመስማት በጣም ጓጉተው ነበርና አዝነው ቁጭ አሉ።
ሉምባ ተረቱን በጣም ጓጉቼ ነበር እኮ እንዴት ጠፋ ትላለህ? በጣም ይቅርታ ጓደኞቼ ለእናንተ እንኳን ደህና መጣችሁ ብዬ ስጽፍ መሰለኝ የጠፋኝ። ሉምባ እንደምንም ለማስተዋስ እየሞከረ ነው። ሉምባ ምን አይነት ተረት ነው ልነግረን የነበረው? ሉምባ ትዝ አለው። ተረቱ የነበረው ይኸውላችሁ በድሮ ጊዜ አንዲት በጣም ቆንጆ ድምጽ የነበራት ወፍ ነበረች። ታዲያ ከዕለታት አንድ ቀን ንጉሱ ይችን ዘማሪ ወፍ አጥምደው እንዲያመጡለት አሽከሮቹን ያዛቸዋል። አሽከሮቹም ንጉሱ ባዘዘው መሰረት ይችን ቆንጆ ድምጽ የነበራትን አጥምደው አመጡለት። ንጉሱም በጣም ደስተኛ ሆኖ ይችን ወፍ እስረኛ አደረጋት። ወፏ ግን በጣም አዘነች። የነበራትን ነፃነት በመነጠቋ እጅግ ተከፋች። ከዕለታት አንድ ቀን ንጉሱ በጠና ታመው ለዚህ ደግሞ ከሩቅ አገር ጎበዝ ሐኪም መጥቶ ሊያክመው ይገባ ነበር። ነገር ግን ሐኪሙ ያለበት ቦታ እጅግ በጣም ሩቅ ስለነበር የንጉሱ አሽከሮች ቶሎ መድረስ አይችሉም። ንጉሱ በጣም እየታመሙ ከዕለት ዕለት እየባሰባቸው መጣ። ዘማሪዋ ወፍም እኔ እኮ ንጉሱ ነፃ አድርጎ ከለቀቀኝ ሄጄ ሐኪሙን እጠራለታለሁ አለች። ንጉሱም ሐኪሙን ከጠራችና ታክመው ከዳኑ እስከ ዘላለም ነፃ እንደሚያደርጓት ቃል ገቡላት። ዘማሪዋ ወፍም በፍጥነት በመብረር ሐኪሙን ጠርታ ይዛው መጣች። ሐኪሙም ንጉሱን አክሞ አዳነው። ንጉሱም ድኖ ሲነሱ ለዘማሪዋ ወፍ ከሽልማት ጋር ነፃ ተለቀቀች። ከዛ በኋላ እስከ ዘላለም ደስተኛ ሆና ኖረች። ይሄ ነበር የጠፋኝ። ሉምባ አስታወስከው? አስታወሰው። ሉምባ እንዴት ደስ የሚል ተረት ነው። አጨብጭቡለት ብለው አጨበጨቡለት። እንዴ ሉምባ በጣም ደስ የሚል ተረት እኮ ነው። ሉምባም የጠፋውን ተረት አስታውሶ ስለነገራቸው ደስ አለው። ከጓደኞቹም ጋር ጥሩ ጊዜ አሳለፈ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ይኔታ ቤት